ركوها وارك إلي بوبي ناس تحلجي الله تستحلا رافي وها طوال سرني كيف انت ሰሞኑን ምን ሆነሻል ማለት ነው? በጣም እየተጨነቅሽ ነው። ሰሞኑን ምን ሆነሻል? እየተጨነቅሽ ነው አልኩሽ። ይሄን ክራስታውቅብኛል በጣም እንጂ ምንድን ነው የሚያስጨንቅሽ? አይ ብሎ ማይረባ ነገር ነው ቶ አሁን እያሰብኩ ንገሪኝ እንጂ ማርታ፣ ምንድን ነው የሚያስጨንቅሽ? እንገረዳል። አሁን ንገሪኝ እንዴ። እኔና አንቺ ተነጋግረን ያልፈታነው የቤታችን ችግር አለ። ሱሳ እየጠበቅኩሽ ነው። ንገሪኛ። ሰላም ምን ማለት? ሰላም እንደምን አላችሁ? ውድ የዳጣ ድራማ ተከታታዮች በሙሉ ዳጣ ድራማ በጣም የሚገራርሙ ነገሮችን ማሳየቱን እንደቀጠለ ነው። አሁንም ውድ ቤተሰቦች ምንድነው እየሆነ ያለው? ዳጣ ድራማ ላይ ሰላም ሌላ ታሪክ ውስጥ ገብታለች። ቤተሰቦች የሰላም ጉዳይ እንግዲህ ቤተሰቡን ሙሉ በሙሉ በጥብጧል ማለት ይቻላል። ውድ ቤተሰቦች ኤቢም ሌላ ታሪክ ውስጥ ገብታለች። አቶ ደረጀ ደግሞ በጣም ደንግጧል በዚህ ጉዳይ ላይ። ማርታንም ይህ ጉዳይ በጣም አሳስቧታል። ውድ ቤተሰቦች ሰላምም ይህን ጉዳይ አምናለች። በባለፉት ክፍል እንግዲህ ኤቢ ናት ያወጣጣችው። አሁን ግን እሷም አምናለች። ግን ከማን እንዳረገዘችና ከማን እንደሆነ እስካሁን የታወቀ ነገር የለም። እኔ ግን ስጠረጠር ከዛ ቤት ያለ ይመስለኛል። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? ሰላም ከማን ያረገዘች ትመስላለች? ውድ ቤተሰቦች ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ይህን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን። ሌላው ዳጣ ድራማ በጣም አሳዛኝ ነገር ነው እያሳያለሁ። እኔ ብቻ የጠረጠርኩት ነገር እውነት ከሆነና ሁላችንም እንግዲህ የምናስበው ከደረጀ ይመስላል። ይሄ ጉዳይ ሪል ከሆነ በጣም ያስጠላል ማለት ነው። ምክንያቱም ደረጀ እንደዚህ አይነት ተግባር ከሱ እንግዲህ የማይጠበቅ ነገር ነው። ይሄን እሱ ካደረገ እንግዲህ ድራማው በጣም ያስጠላል ማለት ነው። ማርታም የምትጠረጥረው እሱን ይመስለኛል። ኤቢም ደግሞ 100% ነው እሱን የምትጠረጥረው። ዳጣም ቀርማራስ ዲኤንኤ ምርመራ ደረጃን ጠርጥራ ነበር ያደረገችው። አሁንም ቢሆን ግን እሱ ደረጃን እየጠረጠረች ይገኛለች። ውድ ቤተሰቦች ይሄ ነገር ደግሞ ማርታን በጣም አሳስቧታል። እሷን በመጀመሪያ ያሰበችው እሱን ነበር፣ ግን በመጨረሻም ሰላም አታላለች። ከሌላ ሰው ነው ብላ አልፋለች። ግን አሁንም ቢሆን እሷ ሀሳብ የምትቀይር አይመስለኝም። ውድ ቤተሰቦች አቶ ደረጀ ደግሞ በጣም ፈርቷል። በጣም ነው የደነገጠው። ይሄ ለምን እሱ ካላደረገ እሱ ምንም የሚያውቀው ነገር ከሌለ ለምንድን ነው የደነገጠው? ይሄ ጉዳይ ራሱ በጣም አሳሳቢ ነው። ውድ ቤተሰቦች ለምን ይደነግጣል? እሱ ካላደረገ ምንም የሚያስደነግጠው ነገር የለም። ግን እሱ አሁን በጣም ደንግጧል። በቅርቡ ይሄን ሁሉ እንግዲህ
እዚህ ዳጣ ድራማ ላይ እናያለን የሚል ተስፋ አለኝ። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? በዚህ ዙሪያ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ዳጣ አሁንም ጥያቄዋን እንደቀጠለች ትገኛለች። በፊት እንግዲህ ዳጣ ከብዙ ዘመናት በኋላ አባቷን አገኘች። ልክ እንዳገኘችም እናቴ የት ናት አለችው ነበር ያለችው እዛኔ። አሁንም ቢሆን ግን ጥያቄዋን እንደቀጠለች ትገኛለች። አባቷ ግን አሁንም ተረጋጊ ይነገርልሻል እያለት ነው። አሁንም እየቀጠራት ነው ያለው። ይሄ ነገር መቆም ነው አለበት ውድ ቤተሰቦች። ዳጣ እናቷን ማግኘት ነው ያለባት። ዳጣ ከእናቷ ጋር መተዋወቅ ነው ያለባት ውድ ቤተሰቦች። እናንተስ ምን ትላላችሁ? በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ናታንና ኤቢ አሁንም እንደቀጠሉ ነው። ናታን ማስመሰሉን እንደቀጠለ ይገኛል። አሁንም ኤቢም ነገሩን ቀድማ አውቃለች። ግን እሷ የምትፈልገው ነገር እሱ ጋር መሆን ብቻ ስለሆነ እሷም አሁን ከእሱ ጋር እንደቀጠለች ትገኛለች። የናታን ነገር ግን በቅርቡ የሚያበቃ ይመስለኛል። ከኤቢ ጋርም ያለው ነገር ከዛ ቤትም የሚወጣ ይመስለኛል ውድ ቤተሰቦች። ምክንያቱም ከኤቢ ጋር እየሆነ ያለውና እዛ ቤት አሁንም ወጣለሁ ብሎ ነበር። ግን እዛ ቤት የቆየው ዳጣ ምናልባት ከኤቢ ጋር ከሆነ በኋላ ስሜቷ ከተቀየረና ምናልባት ወደ በፊቶች ብሎ ነበር ከኤቢ ጋር የሆነው። አሁን ግን ዳጣ ምንም አይነት ቅናት እያሳየች አይደለችም። ጃስት መጀመሪያ እንደነገረችው ከወንድምነት የዘለለ ምንም አይነት ፍቅር እንደሌላት እያሳየች ትገኛለች። ይሄን ነገር ናታን ሲያውቅ ጊዜ ከዛ ቤት የሚወጣ ይመስለኛል። ውድ ቤተሰቦች ምን ትላላችሁ እናንተ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሁን ዳጣ ድራማ በጣም አዳዲስ ነገሮችን ከቅርብ ጊዜ በኋላ በጣም አዳዲስ ነገሮችን ያሳያሉ የሚል ተስፋ አለኝ እኔ። ከዛም ምንድነው ሰላም አሁን አርግዛለች። ከማን እንዳረገዘች ከአቶ ደረጀ ካረገዘች። ይሄ በጣም ያስጠላሉ ቤተሰቦች። ድራማው ቤተሰቡን በጠበጣል። ሰላም የነበረው ቤተሰብ ሌላ ታሪክ ውስጥ ይገባል ማለት ነው ቤተሰቦች። ይሄ በጣም ያስጠላ ነገር ነው። እስኪ በቀጣዩ ክፍል ላይ ምን ልናይ እንችላለን? ምን ይፈጠራል? አብረን የምናይ ይሆናል ውድ ቤተሰቦች። የዳጣ እናትም መገኘቱ እኔ በኩል እንደዚህ ነው ሀሳቤ። እናንተስ የራሳችሁን ሀሳብ እያስቀመጣችሁ ለዳጣ ድራማ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ቀጣዩ ክፍል ምን ሊያሳየን ይችላል? በጣም አጓጊ ነው ቀጣዩ ክፍል። አብረን የምናይ ይሆናል። እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።